ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. إن شاء الله يتجويد تمرتاችን እንደቀጠለ ይገኛል إن شاء الله። نعم ባለፈው አቁመን የነበረው طرف اللسان ላይ ነበረ። ያው የምላስ ጫፍ ላይ ደርሰን ነበር። እንደሚታወቀው ምላስ አራት ዋና ዋና ክፍል አለው። አንደኛው ቁሶል ሊሳን፣ ሁለተኛው ሶጦ ሊሳን፣ ሶስተኛው ሐፈተ ሊሳን፣ አራተኛው ጠረፈ ሊሳን እንደሆነ እናውቃለን፣ ተነጋግረን ነበር። ስለዚህ ጠረፈ ሊሳን የሚባለው ነገር የምላስ ጫፍ ሲሆን በዚህ ምላስ ጫፍ 5 መውጫ ክፍልና 11 ፊደላቶች ይገኙበታል። አንደኛ የኑን ፊደል መውጫ፣ ሁለተኛ የራ ፊደል መውጫ፣ ሶስተኛ የጣ የዳልና የታ ፊደል መውጫ፣ አራተኛ የሷድ የሲን እና የዛይ ፊደሎች መውጫ፣ አምስተኛ የሳ የዛልና የዛ ፊደሎች መውጫ ነው። بإذنላህ ጀለ ወዐላ የነዚህ በዝርዝር ወደፊት አቀርብላችኋለሁ ኢንሻአላህ። በጥሞና በትክክል ተከታተሉኝ። ባረከላሁ ፊኩም። ኢንሻአላህ የኑን ፊደል መውጫ ከኑን እንጀምራለን። ኑን የምትወጣው የምላሳችን ጫፍ ከላይኛው የፊት ለፊት ጥርስ መብቀያ ቦታ ላይ በማድረግና በማድረግ ኮሽኮሾን ወይንም ሰርን በኮሽኮሾ ወይንም በሰርን ይላል በሚወጣው ዜማ ጉና ጋር ኑን ትወጣለች። አልሙሂም ኹላሳ ጭብጥ ሐሳቡ ምንድነው? ኑን የምትወጣው ይህች የምላሳችን ጫፍ ከላይኛው ከፊት ለፊት ጥርሳችን መብቀያ ቦታ ላይ በማድረግ እና በኮሽኮሾ ትወጣለች ማለት ነው። አያችሁ ኑን ሁለት አካል አላት። አንደኛው አካሏ በኸይሹም ወይንም በጉና ትወጣለች፣ አንደኛው አካሏ በዚህ በምላስ ጫፍ ማለት ነው። ታዲያ በምላስ ጫፍ ስትወጣ የምላሳችን ጫፍ ከፊት ለፊት ጥርሳችን መብቀያ ቦታ ላይ በማድረግ ያው ከድዳችን ማለት ነው፣ ከዚያ በማድረግ ኑን ትወጣለች። በምስል ስናየው ይሄን ይመስላል። ይሄው እቺ ምላሳችን ጫፍ ያያችኋት ነው። እቺ ምላሳችን ጫፍ ይሄው ከዚህ ከፊት ለፊት ጥርሳችን መብቀያ ስር አድርገናታል። ከዛም በኋላ አንደኛው አካሏ ደግሞ በዚህ በኮሽኮሾ በጉና በዜማ ይወጣል ማለት ነው። ለምሳሌ ነ ኒ ኑ ኢነላህ የግፊሩ ኢነከ ላ ተህዲ ኢነ ረበከ የዕለሙ አነከ ተቁሙ ኢነላህ ዐላ ኩሊ ሸይኢን ቀዲር ኢነ ለዚነ ቃሉ ኢነ ሃኡላኢ በምንል ጊዜ ኑን ኢነ ለዚነ ቃሉ ረቡና አላሁ ኢነ ነ ኒ ኑ አነ አኒ አኑ በምንል ጊዜ የምላሳችን ጫፍ ከፊት ለፊት ጥርሳችን መብቀያ ስር በማድረግና ሌላኛው አካሏ በጉና በኸይሹም አድርጎ ይወጣል ማለት ነው። ኑን በዚህ መልኩ ትወጣለች ማለት ነው። መውጫዋን ያዙ ማለት ነው ኢንሻአላህ። ሌላኛው ሁለተኛው የራ ፊደል መውጫ ነው። የራ ፊደል መውጫ የምላስ ጫፍ ትንሽ ወደ ምላስ ጀርባ ያዘነበለ ሆኖ በትክክሉ ከሚገኘው ከላይኛው የፊት ለፊት ጥርስ መብቀያ ጋር በመሆን ራ ይወጣል ኢንሻአላህ። ያው የምላሳችን ጫፍ የተወሰነ ወደ ምላስ ጀርባ ዘንበል ያለ ሆኖ የምላሳችን ጫፍ ከፊት ለፊት ጥርሳችን መብቀያ ጋር በመገናኘት ራ ትወጣለች። በምስል ይሄን ይመስላል ማለት ነው። ነዓም ይህ ራ የሚወጣው ይቺ የምላሳችን ጫፍ ከፊት ለፊት ጥርሳችን መብቀያ የምላሳችን ጫፍ ትንሽ ወደ ጀርባዋ ዘንበል ያለች ሁና ከፊት ለፊት ጥርሳችን መብቀያ ስር ጋር በማድረግ ራ ትወጣለች። እንደ ምሳሌ ራ ሪ ሩ አርض አሪ አሩ ኢነ ረበከ ኢነ ራ ራ ሪ ሩ በዚህ መልኩ እናወጣለን። ራ ያኒ الراء تفخم وترقق
ራ ሁለት ሁኔታ አላትኝ። ተፍኺም ትደረጋለች፣ ተርቂቅ ትደረጋለች፣ ትወፈራለች፣ ትቀጥናለች ማለት ነው። ይሄ ራሱን የቻለ ትምህርት አለው። ኢንሻአላህ ሰፋ ይላል። አልሙሂም መኽረጁ በዚህ መልኩ ይወጣል ማለት ነው። ሌላኛው የምናየው ስለ ጣ እና የጣ እና የዳል እና የታ ፊደሎች መውጫ እናያለን ኢንሻአላህ። ታ ዳል እና ጣ ቤት ነው የሚወጣው ብላችሁ ግራ ለገባችሁ አካላቶች እነሆ መውጫው ይሄን ይመስላል ኢንሻአላህ። በደንብ መከታተልና ትኩረት መስጠት ነው የሚገባችሁ ማለት ነው። ናም እንግዲህ ጣ የምትወጣው በምላስ ጫፍ ሲሆን ያው ተመልከቱ ጣ ዳል እና ታ እነዚህን ሶስት ፊደላት አንድ መውጫ ሲኖራቸው መውጫቸው የምላስ ጫፍ ከላይኛው ሁለት የፊት ለፊት ጥርሶች መብቂያ ጋር በመጣመር ነው። እንግዲህ እነዚህ ሶስት ፊደላቶች የሚወጡትኝ የምላሳችን ጫፍ ከላይኛው ከፊት ለፊት ጥርሳችን መብቂያ ጋር በመጣመር ይወጣሉ። ለምሳሌ ጣ ስንል የጣ ፊደል መውጫ በፎቶ ወይንም በፒክቸር ስንመለከተው እንደምንመለከተው ነው። እንዞሩ ጣ እንግዲህ ስትወጣ ይቺ የምላሳችን ጫፍ በክብ የተቀመጠችው ተመልከቷትኝ። ይቺ የምላሳችን ጫፍ ከፊት ለፊት ጥርሳችን መብቂያ ስር ላይ በመሆን ጣ ትወጣለች። ታዲያ ጣ ያኔ ምን ትደረጋለች? ትወፍራለች። ማለትም የሩቁ የምላሳችን ክፍል ይሄ እንደምታዩትኝ ወደ ስጋማ ላንቃ ከፍ ይላል ማለት ነው። ጣ ጢ ጡ አጣ አጢ አጡ ጣ ጠረደ ጣ ጠረደ ጠረዳ ጠረዱ الشيطان أعوذ بالله من الشيطان الرجيم من الشيطان طا طي طو نعم በዚህ መልኩ ጣ ትወጣለች ማለት ነው። ሌላኛው ምንድነው? ዳል እና ታ ዳል የምትወጣው የምላሳችን ጫፍ ከፊት ለፊት ጥርሳችን መብቂያ ስር ጋር በመሆን ዳል ትወጣለች። ታም እንደዚሁ ማለት ነው። ዳል ለምሳሌ ደ ዲ ዱ አደ አዲ አዱ ታ ከዛሊከ ተ ቲ ቱ አተ አቲ አቱ በዚህ መልኩ ትወጣለች ማለት ነው። ይሄ በጣም ቀላል ነው ኢንሻአላህ። ሌላኛው አራተኛው የሷድ የሲን እና የዛይ ፊደሎች መውጫን እናያለን። ያው እነዚህ ፊደላቶች የሚወጡትኝ እነዚህ ሶስት ፊደላቶች የሚወጡትኝ የምላሳችን ጫፍ ከታችኛው የፊት ጥርስ ውስጠኛው ክፍል ጋር በመጣመር ሲሆን ድምጽ በታችና በላይኛው የፊት ጥርስ የሚያልፉ ነው ይወጣል ይላል። አልሙሂም ኹላሳ ነገሩን ጨመቅ ስናደርገው እነዚህ ሶስት ፊደላቶች ዛ እና ሲን እና ሷድ የሚወጡትኝ የምላሳችን ጫፍን ከታችኛው ከፊት ለፊት ጥርሳችን ጋር በማያያዝ ከታችኛው የውስጠኛው ክፍል ከጥርሳችን ጋር በማነካካት ወይንም በማጣመር እናወጣቸዋለን። ማለትም የምላሳችንን ጫፍ ከታችኛው ከፊት ለፊት ጥርሳችን ጋር ስናገናኘው አየሩ ትንፋሹ በላይኛው የፊት ለፊት ጥርስ አድርጎ በዛ አድርጎ ያልፋል ማለት ነው። ለምሳሌ ዛ ስናየው ይችን የምላሳችሁን ጫፍ ከታችኛው ከፊት ለፊት ጥርሳችሁ ከፊት ለፊት ከውስጠኛው ጥርሳችሁ ጋር ማጣመር ነው። ዘ ዚ ዙ አዘ አዚ አዙ ኢህቲዛዝ አለው ማለት ነው። ዘ ዚ ዙ በምንል ጊዜ ማለት ነው። ለምሳሌ ኢዛ ዙልዚለቲል አርዱ ዚልዛለሃ በምንል ጊዜ ማለት ነው። ዘ ዚ ዙ ከዛሊከ ሲን ይችን የምላሳችን ጫፍ ከታችኛው ከፊት ለፊት ጥርሳችን መብቂያ ጋር በማጣመር አየሩ በላይኛው ጥርሳችን
አድርጎ ያልፋል ማለት ነው። ለምሳሌ ሰ ሲ ሱ ቀጥታ ማድረግ ያለባችሁ የምላሳችሁን ጫፍ ከታችኛው ከፊት ለፊት ጥርሳችሁ ጋር ማጣመር ነው። ሰ ሲ ሱ አሰ አሲ አሱ በዚህ መልኩ ኢንሻአላህ አስኪዱትኝ። ሌላኛው ደግሞ ሷድ ነው። ሷድ ይቺ ሷድ የምትወጣው የምላሳችን ጫፍ ከታችኛው ከፊት ለፊት ጥርሳችን ጋር በማገናኘት ጫፉን አየሩ በላይኛው የፊት ጥርስ የሚያልፍ ሆኖ ይወጣል። ሷ ሲ ሱ ሷ ሲ ሱ አሷ አሲ አሱ ማለት ነው። ኢንሻአላህ በዚህ መልኩ በደንብ ለማውጣት ሞክሩ ማለት ነው። ባረከኒ አላህ ወኢያኩም ጀሚዓን። ናም ይሄን ይመስላል። አላሁ አዕለም። በምስል ስታዩት ይሄ ነው። በምስል ኢንሻአላህ አያት እቺ ሷድን ተመልከቱ። የሷድ ፊደል መውጫ ተመልከቷት። ተመልከቱ። ይቺን የምላሳችን ጫፍን ተመልከቷትማ። ተመልከቷት። ይቺን የምላሳችን ጫፍ ከጥርሳችን ከዚሁ ከጥርሳችን ጋር ማጣመር ነው። ከዛም በኋላ አየሩ ትንፋሹ የት ነው የሚወጣው? በዚህ አድርጎ ይወጣል ማለት ነው። ሷ ሲ ሱ ስንል ማለት ነው። ሲን ላይ ደግሞ ተመልከቱ። ይሄ ምላሳችን ጫፍን ከየት ነው የምናጣምረው? ከታችኛው ጥርሳችን ጋር ማለት ነው። ከውስጠኛው ከታችኛው ጥርሳችን ጋር እናያይዘዋለን ማለት ነው። ሰ ሲ ሱ ዛንም ከዛሊከ ማለት ነው ኢንሻአላህ። ሌላ አምስተኛው የታና የዛልና የዛ ፊደሎችን መውጫ እናያለን። ነዓም እነዚህ ሶስት ፊደላቶች አንድ መውጫ ሲኖረው እሱም ምላስ ነው። ስለዚህ የምላሳችንን ጫፍ ከፊት ለፊት ጥርሳችን ጫፍ ጋር በማገናኘት እነዚህ ሶስት ፊደላቶችን እናወጣለን። ለምሳሌ ከዛ እንመጣለን። ዛ እንግዲህ ዛ በፒክቸር ሳሳያችሁ ይሄ ነው። ዛ የምላሳችንን ጫፍ ከፊት ለፊት ጥርሳችን ጫፍ ጋር በማገናኘት ዛን እናወጣለን። ለኤው ዛ ዚ ዙ ዛ ዚ ዙ ናም አዛ አዚ አዙ ቢተሽዲድ ማለት ነው። በዚህ መልኩ ታወጡታላችሁ። ሌላ ደግሞ ዛል ደግሞ የምትወጣው ተመልከቱ። ይቺ የምላሳችን ጫፍ ከፊት ለፊት ጥርሳችን ጫፍ ጋር በማገናኘት ዛል ትወጣለች። ዘ ዚ ዙ አዘ አዚ አዙ በዚህ መልኩ ታወጡታላችሁ ማለት ነው። ሳ ከዛሊከ ማለት ነው። ሳ ደግሞ የምላሳችን ጫፍ ከፊት ለፊት ጥርሳችን ጫፉ ጋር በማገናኘት ሳ ትወጣለች፣ እናወጣታለን። ሰ ሲ ሱ አሰ አሲ አሱ በዚህ መልኩ ኢንሻአላህ። እናንተ ደግሞ ቁርአን ላይ ሲመጣ መኽረጁን መውጫ ቦታውን ካወቃችሁትኝ እናንተ መለማመድ ትኩረት ማድረግ አለባችሁ። በተለይ ተጅዊድ ላይ በደንብ መጠንከር አለባችሁ ማለት ነው። هذا والله أعلم ኢንሻአላህ የተጅዊድ ፕሮግራማችን በዚህ መልኩ ይሆናል ማለት ነው። ኢንሻአላህ ያልገባችሁ ነገር ካለ ኢንሻአላህ መጠየቅ ትችላላችሁ። አብሽሩ፣ በርቱ፣ ተጠነካከሩ፣ ተበረታቱ፣ ሙራጃዕ ተደራረጉ። ያልገባችሁን ነገር ደግሞ ጠይቁ ማለት ነው። ኢንሻአላህ ጨርሰናል። መኻሪጅ አልሑሩፍን በዚህ መልኩ አገባደናል፣ ጨርሰናል ማለት ነው። ኢንሻአላህ በመቀጠል ኢንሻአላህ ወደ ተንዊንና ወደ ኑን ስኩን ወደ እነሱ አህካም እንገባለን። እናንተ ብቻ በርቱ፣ አይዟችሁ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።